ሰላም እንደምናችሁ ከኢትዮ ግራፊክስ ተመስገን ነኝ። በክፍል አንድ ላይ ብሌንደር ምንድነው የሚለው ብሌንደርን ከየት ነው የምናገኘው እናም የብሌንደርን ዋና ክፍሎች ተመልክተናል። የክፍል አንድ ቪዲዮ ያልተመለከታችሁ ሊንኩን ካርድ ላይ አስቀምጥላችኋለሁ፣ እዛው ገብታችሁ ማግኘት ትችላላችሁ። በዛሬው በክፍል 2 ቪዲዮ ላይ ስለ ሼዲንግ እና ስለ ሬንደር ኢንጂን እንመለከታለን ማለት ነው። አብራችሁን ቆዩ። በመጀመሪያ ሼዲንግ ምንድነው? ሼዲንግ ማለት ኦብጀክታችን ወይም ቁሳችን በሲዲ እይታ ውስጥ የሚሳልበት እና ብርሃን ሲበራበት ምን እንደሚመስል የምናይበት መንገድ ሼዲንግ ይባላል። ብሌንደር ላይ የተለያዩ የሼዲንግ አይነቶች አሉ። ስለ ሼዲንግ ካየን ብሌንደር ላይ ስላሉት የሼዲንግ አይነቶች እንመልከት። በመጀመሪያ ሼዲንግ ብሌንደር ላይ የሚገኙት በስክሪናችን በቀኝ በኩል ላይ ያሉት አይኮኖች ሼዲንግ አይነቶች ናቸው። እነሱን እንመልከት። የመጀመሪያው የሼዲንግ አይነታችን ዋየርፍሬም ሞድ ነው። ዋየርፍሬም ሞድ የነገሮችን የፊት እና ገጽታዎች ወይም ጠርዞችን የሚወክሉ መስመሮች በመስመር መልክ ሆነው እንዲታዩን ያደርጋል ማለት ነው። ለምሳሌ አሁን የዚህ ኪዩብ ጠርዞችን በመስመር መልክ ያሳየናል ማለት ነው። እንደምትመለከቱት በመስመር መልክ ሆኖ ገጽታዎችን እንድናይ ያደርገናል። ቀጣዩ ደግሞ የሼዲንግ አይነት ሶሊድ ሞድ ሲሆን ሶሊድ ሞድ ማለት ነጣ ባለ ቀለም ገጽታዎችን ቀለል ባለ ብርሃን ወይም ከነጭራሹ ብርሃን ሳይጠቀም ነባራዊውን የስዕል ሁኔታ ወይም የገጻዊ ቁሳችንን ሁኔታ የምናይበት ሶሊድ ሞድ ይባላል ማለት ነው። ቀጣዩ ደግሞ ያለው የሼዲንግ አይነት ማቴሪያል ፕሪቪው ነው። ይህ በቁሳችን ላይ የጨመርነው የማቴሪያል ይዘት ፈጣን በሆነ መንገድ የምንመለከትበት ነው። ለምሳሌ አሁን ኪዩባችን ላይ ወይም ቦክሳችን ላይ አድ ያደረግነው ማቴሪያል ካለ ያንን ማቴሪያል ምን ይመስላል የሚለውን ያሳየናል። የመጨረሻው የሼዲንግ አይነት ደግሞ ሬንደርድ ሞድ ነው። ይህ የመጨረሻው እናም ትክክለኛ የሆነው ቁሳችን ምን ይመስላል የሚለውን የምናይበት ነው። ይህ ሬንደርድ ሞድ ከሌሎቹ ሼዲንግ አይነቶች የሚለየው የብርሃን ምንጮችን ይጠቀማል። ሌሎቹ ግን ምንም አይነት ብርሃን ሳይጠቀሙ ነው የሚያሳዩ። ስለ ሼዲንግ ተመልክተናል። አሁን ደግሞ ስለ ሬንደር ኢንጂን እንመልከት። ሬንደር ኢንጂን ምን ማለት ነው? ሬንደር ኢንጂን ማለት የኮምፒውተራችንን ሃርድዌር በመጠቀም የ3D ኮምፒውተር ግራፊክስ ስራዎችን አስፈላጊ የሆኑ ስሌቶችን በማከናወን የሚሰራልን ነው። ለምሳሌ አሁን እነዚህ ስሌቶች ምን ያህል ብርሃን ነው ያለው፣ ምን ያህል ጥላ ነው እየተፈጠረ ያለው፣ የቱ ጋር ነው የሚያንጸባርቀው፣ ቁሳችን ምን አይነት ይዘት ነው ያለው የሚለውን ካልኩሌት አድርጎ የመጨረሻ የሆነ አውትፑት የሚሰራልን ሬንደር ኢንጂን ይባላል ማለት ነው። ስለዚህ የሬንደር ኢንጂንን ትርጉም ከተረዳን ብሌንደር ከሚጠቀማቸው የሬንደር ኢንጂን መካከል አንዱ ኢቪ ሲሆን ሌላኛው ደግሞ ሳይክልስ ይባላል። በዛሬው ቪዲዮ ላይ ስለ ኢቪ ሬንደር ኢንጂን እንመለከታለን። በመጀመሪያ ኢቪ ሬንደር ኢንጂን ምንድነው የሚለውን እንይ። ኢቪ ሲተነተን ኤክስትራ ኢዚ ቨርቹዋል ኢንቫይሮንመንት ኢንጂን ሲሆን ኢቪ አዲስ የሆነ የሪል ታይም ሬንደር ኢንጂን ሲሆን በጣም ፈጣን ነው። በጣም አድቫንስድ የሆኑ ቮሉሜትሪክስ፣ ስክሪን ስፔስ ሪፍሌክሽንስ ኤንድ ሪፍራክሽንስ፣ ሰርፌስ ስካተሪንግ፣ ሶፍት ኤንድ ኮንታክት ሻዶውስ፣ ዴፕዝ ኦፍ ፊልድ፣ ካሜራ ሞሽን ብለር ኤንድ ብሉምን ይጠቀማል። ስለ ኢቪ ሬንደር ኢንጂን በአጭሩ ተመልክተናል። ኢቪ ሬንደር ኢንጂንን እንዴት ነው የምናገኘው የሚለውን እንይ። ኢቪ ሬንደር ኢንጂን በብሌንደር ስክሪናችን ላይ ማለት ነው በቀኝ በኩል ላይ ሲን የሚለው ጋር ያለው ሬንደር ኢንጂን የሚለው ኢቪ መሆኑን ቼክ እናደርጋለን። አሁን እሱን ቼክ ካደረግን በኋላ ኢቪን እንዴት ነው የምንጠቀመው የሚለውን እንመልከት። መጀመሪያ ላይ የምናገኘው ሳምፕሊንግ ነው። ሳምፕሊንግ ማለት የምስላችንን ጥራት የሚወሰንበት ነው። ይህም ማለት ምን ያህል ሳምፕሎች ነው የወሰድነው የሚለውን በማየት የምስላችን ጥራት በዛ ላይ ይወሰናል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ሁለት ኦፕሽኖች አሉ። የመጀመሪያው ሬንደርድ ነው፣ ቀጣዩ ደግሞ ቪውፖርት ነው። ቪውፖርት ይሄ የምንመለከተው 3D ስፔስ ቪውፖርት ይባላል። ቪውፖርቱ 16 ላይ ነው ያለው፣ ሬንደር ደግሞ 64 ላይ ነው ያለው። ሬንደርድ ማለት የፋይናል አውትፑቱ ምን ያህል ሳምፕል ነው የሚጠቀመው የሚለው ማለት ነው። ለምሳሌ እዚህ ላይ እንደምታዩት 64 ሳምፕሎች ይወስዳል ማለት ነው። 64 ሳምፕሎች ይሄን ያህል ኳሊቲ ያለው አይደለም። 64 ብዙ ጊዜ ከ100 እና ከዛ በላይ ቢሆን ይመረጣል። ግን ልብ በሉ 64 ላይ ሲሆን በ64 ሳምፕል ወስዶ ፋይላችንን ሬንደር ለማድረግ 10 ደቂቃ የሚፈጅበት ከሆነ ቁጥሩ በጨመረን ቁጥር ሴቭ ለማድረግ ወይም ሬንደር ለማድረግ የሚወስደው ሰዓትም በዛው ልክ እየጨመረ ይሄዳል ማለት ነው። ለምሳሌ አሁን 64ቱን በሁለት እጥፍ ጨምረው 10 ደቂቃ ውስጥ የነበረው በ20 ደቂቃ ይጨርሳል ማለት ነው። ሳምፕሉ በጨመረ ቁጥር ደግሞ የምስላችን ጥራትም በዛው ልክ እየጨመረ ይሄዳል ማለት ነው። በአጭሩ ሳምፕሊንግ ይሄ ነው።
ለምሳሌ አሁን ኦብጀክታችንን ይዘን በዚህ አክሲስ ላይ ከፍ እናድርገው ወደ ላይ። ከዛም በመቀጠል አድ እንበልና ፕሌን አድ እናድርግበት። ይህንን ፕሌን ደግሞ ስኬል እናድርገው። ይህንን በክፍል 1 ላይ ተመልክተናል። በ8 ስኬል አድርገዋለሁ። ኦብጀክታችንን ይዘነው ፕሌኑ ላይ እናሳርፈው መጀመሪያ። በቀጣይ ላይ የምናገኘው ሴቲንግ ደግሞ አምቢየንት ኦክሉዥን ነው። አምቢየንት ኦክሉዥን የኮምፒውተር ግራፊክስ ወይም ሞዴሊንግ የብርሃን አመጣጥ እያንዳንዱን ትዕይንት በቦታው ላይ ምን ያህል ጥላ እንዳለው ለማስላት የሚያገለግል ሴቲንግ ነው። አምቢየንት ኦክሉዥንን ስናበራ የሚመጡትን ጥላዎች እንደምታዩት ጠርዝ ላይ ጥላዎች ይመጣሉ ማለት ነው። አምቢየንት ኦክሉዥን በሚበራ ሰዓት የሚመጡ እነዚህ ጥቃቅን ሻዶች ለኦብጀክታችን ወይም ለቁሳችን ላይ ዲቴይል ይጨምሩልናል ማለት ነው። አምቢየንት ኦክሉዥን ቢበራ ይመረጣል ብዙ ጊዜ ማለት ነው። አምቢየንት ኦክሉዥን ሲበራ እና ሲጠፋ እንደምታዩት ለውጡ በጣም ትንሽ ነው። ምክንያቱም ሲኔ ላይ እኔ ላይት ብዙም እየተጠቀምኩ አይደለም ያለሁት። ነገር ግን መጨረሻ ላይ ፋይላችን ወይም ኢሜጃችን ሬንደር ስናደርግ በጣም ትልቅ የሆነ ለውጥ ይፈጥራል አምቢየንት ኦክሉዥን ሲበራና ሲጠፋ። ስለዚህ ብታበሩት ይመረጣል። አሁን ለጊዜው እናጥፋው። ቀጣይ ላይ የምናገኘው ሴቲንግ ደግሞ ብሉም ነው። ብሉም ለምሳሌ አሁን ሲናችን ላይ የሰራ ነው ኦር ሞዴል ያደረግነው ነገር ብርሃን ካለው የሚበራ ከሆነ ለምሳሌ መስታወት ከሰርተን ከውጭ ፀሐይ የሚገባበት ከሆነ፣ ሌላ ደግሞ አምፖል ከሰራን ኦር ደግሞ የቲቪ ስክሪን ከሰራን፣ ላፕቶፕ ከሰራን እነዚህ ስክሪናቸው ይበራሉ። ታዲያ ብሉም ምንድነው የሚያደርገው? የነዚህ ብርሃኖች አጉልቶ በደንብ እንዲታይ ያደርግልናል ማለት ነው። ያ ነው ብሉም ማለት። ታዲያ የብሉምን ተጽዕኖ ለመመልከት ቁሳችንን እንዲያበራ እናድርግ። የሚያበራ ማቴሪያል እንስጠው። ስለ ማቴሪያል በክፍል 3 እንመለከታለን። ማቴሪያል አድ እናድርግለት። አድ የምናደርገው ማቴሪያል የኢሚሽን ማቴሪያል ነው። ላይት ኢሚት እንዲያደርግልን ማለት ነው። ከለሩንም እንቀይረው። ነጭ ላይ ነው ያለው፣ ወደ ቢጫ ወይም አምፖል እንዲመስል እናድርገው። ከዛም በመቀጠል ፓወሩን ኃይሉን የብርሃኑን ኃይል እንጨምረው። እኔ ብዙ ጊዜ የምጠቀመው 30 ነው። እናንተ የፈለጋችሁትን መጠቀም ትችላላችሁ። በስራችሁ ላይ ነው የሚወሰነው። እንደምትመለከቱት ኦብጀክታችን ምንም የሚበራ ነገር የለውም፣ ምክንያቱም ብሉም ስላልበራ ነው። ብሉም ሲበራ ያለውን ለውጥ ተመልከቱ። ብሉም ሲጠፋ ደግሞ ምንም አይነት ብርሃን አይሰጥም ኦር ኢሚት አያደርግም ማለት ነው። ስለዚህ ብሉም በጣም ትልቅ የሆነ ሴቲንግ ነው። በቀጣይ ላይ የምናገኘው ሴቲንግ ደግሞ ዴፕዝ ኦፍ ፊልድ ነው። ዴፕዝ ኦፍ ፊልድ ብዙ ጊዜ ፎቶ የምናነሳ ሰዎች የምናውቀው ነገር ነው። ፎቶ ስናነሳ ካሜራችንን አንድ ኦብጀክት ላይ ፎከስ ስናደርግ ያ ኦብጀክት ላይ ፎከስ አድርጎ ከጀርባ ያለውን እንዲደበዝዝ ያደርግና ኦብጀክታችን ጎልቶ እንዲታይ ያደርግልናል ማለት ነው። ታዲያ ዴፕዝ ኦፍ ፊልድን የምንጠቀመው ለምሳሌ አሁን ሲናችን ላይ ሁለት ኦብጀክቶች ካሉ ኦር ደግሞ የተለያዩ ኦብጀክቶች ካሉ አንዱ ላይ ፎከስ እንዲያደርግ ካሜራችን ከፈለግን ዴፕዝ ኦፍ ፊልድን እንጠቀማለን ማለት ነው። በቀጣይ ላይ ያለው ሴቲንግ ደግሞ ስክሪን ስፔስ ሪፍሌክሽን ነው። ስክሪን ስፔስ ሪፍሌክሽን የቦታ ነጸብራቅ ለማስላት የሚያገለግለን ሴቲንግ ነው። ለምሳሌ አሁን ይህንን ሴቲንግ ለመጠቀም ለፕሌናችን አዲስ የሆነ ማቴሪያል እንስጠው። ለፕሌናችን አዲስ ማቴሪያል ለመስጠት በስክሪናችን በቀኝ በኩል ላይ ማቴሪያል ፕሮፐርቲ የሚለው ጋር እንሄድና ኒው የሚለው አለ። ኒውን እንጫናና አዲስ የሆነ ማቴሪያል ለፕሌናችን እንሰጣለን። ከለሩን ትንሽ ላስተካክለው። ስለዚህ አሁን የፈለግነው ነገር ፕሌናችን እንዲያብረቀርቅ ነው። እንዲያብረቀርቅ ለማድረግ ማለት ነው ፕሮፐርቲያችን ጋር ሄደን ረፍነሱ 0.5 ላይ ነው ያለው። ያንን ወደ 0 እንቀንሰውና እንዲያንጸባርቅ እናደርጋለን። ነገር ግን እንደምታዩት ፕሌናችን ምንም የሚያብረቀርቅ ነገር የለውም። ያም ምክንያቱም ምንድነው? ስክሪን ስፔስ ሪፍሌክሽን ስላላበራ ነው። ስለዚህ ማድረግ ያለብን ስክሪን ስፔስ ሪፍሌክሽናችንን ማብራት ነው። እንዳለው ስክሪን ስፔስ ሪፍሌክሽን የቦታ ነጸብራቅ የሚያሰላለን ነው። ስናበራው ያለውን ለውጥ ተመልከቱ።
እንደምታዩት ቁሳችን ፕሌናችን ላይ ሪፍሌክት እያደረገ ነው ማለት ነው። ይህም ነው ስክሪን ስፔስ ሪፍሌክሽን። ለምሳሌ አሁን አንድ ነገር መስታወት ላይ ስናስቀምጥ ያለውን ነጸብራቅ የሚሰጠን ስክሪን ስፔስ ሪፍሌክሽን ይባላል። ስክሪን ስፔስ ሪፍሌክሽን ሲጠፋ የኦብጀክታችን ነጸብራቅ ይጠፋል ማለት ነው። በቀጣይ ላይ የምናገኘው ሴቲንግ ደግሞ ሞሽን ብለር ነው። ሞሽን ብለር ወይም የእንቅስቃሴ ድብዘዛ ይባላል። ለምሳሌ መኪና ውስጥ ቁጭ ብለን ሌላ መኪና በፍጥነት ሲያልፍ ያንን መኪና ሙሉ በሙሉ በደንብ አናየውም፣ ነገር ግን የምንመለከተው ነገር ደብዘዝ ያለ ነው፣ ምክንያቱም የእንቅስቃሴ ድብዘዛ ስላለው። ስለዚህ ሞሽን ብለር የምንጠቀመው እንቅስቃሴ ያላቸው ነገሮች የምንሰራ ከሆነ ይህንን ሴቲንግ መጠቀም ይኖርብናል ማለት ነው። ይህንን አኒሜሽን ስንሰራ በሰፊው እንመለከታለን። በቀጣይ ላይ የምናገኘው ሴቲንግ ቮሊሜትሪክስ ነው። ቮሊሜትሪክስ በኮምፒውተር ግራፊክስ ውስጥ የብርሃን ተጽዕኖዎችን ለመጨመር የሚያገለግለን ዘዴ ነው። ለምሳሌ ቁሳችን ላይ የብርሃን ተጽዕኖ ምን ያህል ነው የሚለውን አይተን እሱ ላይ የምናስተካክልበት ሴቲንግ ነው። በቀጣይ የምናገኘው ሴቲንግ ደግሞ ፐርፎርማንስ ነው። ፐርፎርማንስ ከስሙ እንደምንረዳው የመጨረሻ ሬንደር የሆነው ፎቶችን ወይም ፊልማችን ቶሎ ሴቭ እንዲያደርግልን የሚያገለግለን ሴቲንግ ነው። ስለዚህ የኮምፒውተራችን ፐርፎርማንስ ላይ ይወሰናል ማለት ነው። ይህንን ሴቲንግ ስናስተካክል ቶሎ ሴቭ እንዲያደርግልን ማድረግ እንችላለን። ከፐርፎርማንስ ቀጥሎ ያለው ደግሞ ሄር ነው። ሄር እንደምትረዱት ከስሙ ጸጉር ነው። በሲናችን ላይ ሰው ከሰራን ለምሳሌ ሰው ሞዴል ካደረግን ጸጉር አድል ልናደርግ እንችላለን። የዛን ጸጉር ቅጥነትና ውፍረት ቲክነሱን እና ምን ያህል ቲን ነው የሚለውን የምናስተካክልበት ሴቲንግ ነው ማለት ነው። እነዚህ ሴቲንጎች ማለት ነው ቫሊዎች ናቸው ወይም ቁጥሮች ናቸው። እኛ የምናስገባቸው ቁጥሮች ናቸው። ሬንደር ኢንጂኑ ነው እራሱ ስሌቱን ሰርቶ ካልኩሌት አድርጎ የመጨረሻ ውጤቱን አውትፑቱን ለኛ የሚሰጠው ማለት ነው። ከሄር ቀጥሎ ያለው ደግሞ ሻዶ ነው። ሻዶ ማለት ጥላ ነው። ጥላ መቼም ሁላችንም እናውቃለን። ከስሙ እንደምንረዳው ጥላ ብርሃን በሚመጣበት ጊዜ ሲዘጋ ወይም ብርሃን ሳያልፍ ሲቀር ከጀርባ ወይም ከጎን ሊሆን ይችላል የሚፈጠር ጨለማ ስፍራ ጥላችን ነው። የጥላ ወይም የሻዶን ሴቲንግ እንመልከት። ሻዶ ላይ ሶፍት ሻዶስ አሉ ሬንደር ኢንጂኑ ላይ። ሶፍት ሻዶ ማለት ለምሳሌ በምሽት ሰዓት ያለው ሻዶአችን ሊሆን ይችላል። ሃርድ ሻዶ ደግሞ ይባላል። ያ ደግሞ ምንድነው? አሁን እዚህ ሲል ላይ ያለው ሃርድ ሻዶ ነው። ያ ማለት ፀሐይ ዳይሬክትሊ በሚሆን ሰዓት ወይም ፀሐይ በደንብ ብርሃን ብሎክ በሚደረግበት ሰዓት የሚፈጠረው ሃርድ ሻዶ ነው ማለት ነው። እዚህ ሲል ላይ እንደምትመለከቱት ሶፍት ሻዶ በርቷል። ምክንያቱም ለምንድነው? ሶፍት ሻዶ ብዙ ጊዜ ፕሮሰስ አይወስድም። ብዙ የኮምፒውተራችንን ፕሮሰሰር ብዙ አይወስድብንም። ለዛ ነው ሃርድ ሻዶ ቢበራ ማለት ነው በጣም ብዙ ሰዓት የሚፈጀው። በነገራችን ላይ ሻዶ የኮምፒውተራችንን ፐርፎርማንስ በጣም የሚገል ነገር ቢኖር ሻዶ ነው። ምክንያቱም ብዙ ሰዓት ይፈጃል ካልኩሌት ለማድረግ። ከሻዶ ቀጥሎ ያለው ኢንዳይሬክት ላይቲንግ ነው። ኢንዳይሬክት ላይቲንግ ማለት የብርሃን ምንጫችን ወይም ቁሳችንን የሚያበራው የብርሃን ምንጭ ቀጥታ ካለው ብርሃን እኛ ካስቀመጥልነት የብርሃን ሶርስ ሳይሆን ግን ቁሳችን ከተለያዩ የሚያንጸባርቁ አካላት ብርሃን የሚያገኝ ከሆነ ለምሳሌ አሁን እነዚህ የሚያንጸባርቁ አካላት አሁን እንዳየነው ፕሌናችን ያንጸባርቃል። ፕሌናችን ላይ ብርሃን ነጥሮ ኦብጀክታችንን የሚያበራ ወይም ቁሳችን የሚበራ ከሆነ ኢንዳይሬክት ላይት ሶርስ እያገኘ ነው ያለው ማለት ነው። ስለዚህ ኢንዳይሬክት ላይቲንግ ያ ነው። እዚህ ሴቲንግ ላይ ምን አይነት ኢንዳይሬክት ላይቲንጋችን ምን ያህል ተጽዕኖ አለው የሚለውን ወይም እንዲጨምር ነው ወይስ እንዲቀንስ ነው የምንፈልገው የሚለው የምናስተካክልበት ሴቲንግ ነው። ቀጣይ ላይ የምናገኘው ደግሞ ፊልም ነው። ፊልም የመጨረሻው ሲሆን ለምሳሌ አሁን ፎቶችን ወይም ፊልማችን ምን አይነት እንዲመስልልን ነው የምንፈልገው የሚለውን የምንወስንበት ሴቲንግ ነው። ከፊልም በመቀጠል ደግሞ ያለው ግሪስ ፔንስል ነው። ይህንን ብዙ ጊዜ አንጠቀምም፣ ነገር ግን ለማወቅ ያክል በ3D ስፔስ ላይ ይህ የምትመለከቱት 3D ስፔስ ይባላል። በዚህ 3D ስፔስ ላይ የሳልነው ሬስ በግሪስ ፔንስል ተጠቅመን የሰራነው ነገር ካለ የእሱን ሴቲንግ ወይም ጥራቱን ሆን ሊሆን ይችላል የምናስተካክልበት ሴቲንግ ነው። በቀጣይ ላይ የምናገኘው ደግሞ ሲምፕሊፋይ ነው። ሲምፕሊፋይ የቁሳችን ለስላሴ መጠን መጨረሻ ላይ የምናስተካክልበት ነው። ለምሳሌ አሁን በክፍል አንድ ቪዲዮ ላይ ለኦብጀክታችን ለስላሴዎች ሰብዲቪዥን ሞዲፋየር አድርገንበታል። ያ ሰብዲቪዥን ሞዲፋየር መጨረሻ ላይ መተን እዚህ ላይ ማስተካከል እንችላለን ማለት ነው። በቀጣይ ላይ ያለው ደግሞ ፍሪስታይል ነው። ፍሪስታይል ማለት ፎቶግራፍ ነክ ያልሆነ ነገር የምንሰራበት ነው። በመጨረሻ የምናገኘው ሴቲንግ ደግሞ ከለር ማኔጅመንት ነው። ከለር ማኔጅመንት ላይ
ኦብጀክታችን ወይም የሰራነውን ስራ ምን ያህል ከለሮች ተጠቅሞ ሬንደር እንዲያደርግ ነው የምንፈልገው? ሙሉ ከለሮችን እንዲጠቀም ነው የምንፈልገው ወይስ ብላክ ኤንድ ዋይት ብቻ እንዲሆን ነው የምንፈልገው የሚለውን የምንወስንበት ከለር ማኔጅመንት ሴቲንጋችን ነው። ስለዚህ ይህን ያህል ስለ ኢቪ ሬንደር ኢንጂን ካየን እንዴት ነው ኢቪን ተጠቅመን ሬንደር የምናደርገው የሚለውን እንመልከት። በክፍል 1 ላይ የሰራነውን ፕሮጀክት ፋይል እንክፈትና እሱን እስኪ ሬንደር እናድርግ ኢቪን ተጠቅመን። ፕሮጀክታችንን ለመክፈት በስክሪናችን በግራ በኩል ላይ ፋይል የሚል አለ። እዛ ጋር ሄደን ኦፕን እንላለን። ከዛ በመቀጠል ሴቭ ያደረግነውን ፕሮጀክት ካለበት ቦታ እንከፍተዋለን ማለት ነው። ስለዚህ የክፍል 1ን ፕሮጀክት እንክፈተው። ስለዚህ በክፍል 1 ላይ የሰራነውን እንዴት ነው ኢቪን ተጠቅመን ሬንደር የምናደርገው የሚለውን እንይ። ከዛ በፊት ግን ሴቲንጎቹን እናስተካክል። እኔ ምንጊዜም ሬንደር ሳደርግ ቫሉዌን ሬንደር የሚለውን ቫሉዌን ሳምፕሊንግ ማለት ነው 100 አደርጋለሁ። ቪፖርት ያው 16 ነው፣ ምክንያቱም እሱ ጨመርን አልጨመረም ምንም ለውጥ የለውም። ዋናው ሬንደርድ ነው። 100 ማድረግበት ምክንያት 100 የተሻለ ስለሆነ ነው። በቀጣይ ላይ ያለው አምቢየንት ኦክሉዥን ነው። አምቢየንት ኦክሉዥንን ሁሌም ማበራለሁ። ከዛ ስክሪን ስፔስ ሪፍሌክሽንን ማበራለሁ። ብሉምን ግን በዚህኛው ላይ አላበራም፣ ምክንያቱም የሚበራ ነገር ስለሌለ ወይም ብርሃን ስለሌለው ብሉም በራ አልበራ ምንም ለውጥ ስለሌለ አላበራውም። ስለዚህ ሬንደር ለማድረግ ላይ ታባችን እንደምናየው ሬንደር የምትላለች እሱ ጋር ሄደን ሬንደር እንላለን። ሬንደር ኢሜጅም ከፈለግን በፎቶ መልክ ሬንደር ያደርግልናል። ሬንደር አኒሜሽን ካለ ደግሞ የሰራነው አኒሜሽን ካለ በሙቪ ፋይል ፎርማት ሴቭ ያደርግልናል ማለት ነው። ስለዚህ እኛ በኢሜጅ መልኩ ስለሆነ የፈለግነው ሬንደር ኢሜጅ እንለዋለን። እንደምታዩት ሬንደር አድርጎ ጨርሷል። ታዲያ ይሄንን እንዴት ነው ሴቭ የምናደርገው የሚለው ነው። ከላይ እንደምታዩት ኢሜጅ የምትላለች ኢሜጅ የምትለው ጋር ሄደን ሴቭ እንለዋለን። ከዛ ቦታ ያስመርጠናል። ስም የፈለግነውን ሰጥተነው ሴቭ ያደርግልናል ማለት ነው። ስለነበረን ቆይታ አመሰግናለሁ። ከኢትዮ ግራፊክስ ተመስገን ነበርኩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አባል መሆን ትችላላችሁ። አዳዲስ ቪዲዮዎችን በየጊዜው ለቃለሁ። በቀጣይ ክፍል እስከምንገናኝ ድረስ ሰላም ቆዩ። ቻው።